ልግለጸው ካልኩኝ ራሱን በክርስቶስ አለትነት ላይ ማቆም አለበት። the hard way የተማርኩት ትምህርት ነው ይሄ። the hard way እንዳይምታታበት ከፈለገ አሁንም the hard way እየተማርኩኝ ያለሁባቸው ነገሮች አሉ። ዝም ብሎ የሆነ የእሁድ ዕለት ብቻ ባናደርገው እምነትን ትልቅ ፓወር መሆኑን ብንረዳ ቅድም ያልኩት ነገር ክርስቶስን ይዘው ማይመረምሩት ነገር የለም። እዚህ የዛ ሀገር ሰዎች ክርስቶስን ይዘን ሁሉ ነገር ይገለጣል ብለው ያምናሉ የሚል ነገር አለና ምንድነው ስር ሰዳችሁ በሱ ታነጹ የሚባለው ነገር አለ። በቃ መምህርህ ነው፣ ንጉስህ ነው፣ መሪህ ነው፣ ካህንህ ነው፣ አዳኝህ ነው፣ ፈጣሪህ ነው፣ አምላክህ ነው፣ ሁሉ ነገርህ ነው፣ መድኃኒትህ ነው፣ ሊቅህ ነው፣ ተጠያቂ ሊቅ ነው በማንኛውም ፊልድ። ስለዚህ ከሱ ጋር እንዴት ነው መኖር የምችለው የሚለውን ነገር መጀመሪያ ሰው ማወቅ አለበት። ከዛ በኋላ it's easy የዳበረ እንትን ሊኖረው ያስፈልጋል። የሆነ ሳይድ ቶፒክ አይደለም እሱ በህይወታችን ውስጥ ዋናው ብርሃናችን ነው። ይገለጥ ካለ እሱ ይገለጥልሃል፣ ከፈት ካለ ይከፈታል፣ አሳልፏት ካለ ያሳልፉካል፣ አሳልፉት ከተባለ እና የመጨረሻው ባለስልጣን ነው። አስበው እንግዲህ the ultimate authority ነው። አሁን ካልናቸው ሚስተር ባለው ምናምን በለው በሱ እይታ ሲታዩ እነዚህ በሙሉ ምንም ናቸው እና እሱን ይዞ ማይፈታው ፐርሰናልም ፕሮፌሽናልም ናሽናልም ምንም ችግር የለም የሰው ልጅ ካወቀበት። የኛዎቹ የኢትዮጵያውያን ጥበባቸው ያ ነው። አንድ ቪዲዮ አለችኝ የሰራኋት እንደውም ዩቲዩብ ቻናሌ ላይ ኢየሱስ ክርስቶስ የኢትዮጵያውያን ንጉሳቸው ነው የምትል the way የተማርኩትን ትምህርት እያሰብኩ ነው እሷን ቪዲዮ የሰራኋት። ፐርሰናል ኤክስፒሪየንሴን አላወራውም እዛ ላይ፣ እንዲሁ ያለውን ሂስቶሪካል ቴዎሎጂካል እይታውን ያስቀመጥኩት። ግን ፐርሰናሊ የተማርኩት ነገር አለ። ያለ እኔ ምንም ልታደርጉ አትችሉም ያለውን የተማርኩበት ማለት ነው። አንዳንድ ጊዜ ክርስቶስን የያዝን ይመስለንና በደንብ አጥብቀን ያለያዝንበት ኤሪያዎች ደግሞ እንዳሉም ይገባናል። አያልቅም ጆርኒው አይደል? ወደሱ የምንጠጋበት ጆርኒ አያልቅም። ያንን እያደረግክ እየወደድከው እያመንክበት የእሱን ጋይዳንስ በህይወትክ ውስጥ እንዴት መተግበር እንዳለብህ እያወቅክ ስትመጣ then ያልተምታታበት ሰው የመሆን እድል ሰፊ ነው። ምክንያቱም መምታታት የሚመጣው አሸዋ ላይ ከመቆም ነው። አሸዋ ደግሞ የዲያብሎስ ውሸት ነው። ክርስቶስ ደግሞ አለት ነው። አለት ላይ ከቆምክ በኋላ ከዛ ምን ትፈልጋለህ? መተኮስ ትችላለህ፣ ወደ ፈለግከው አነጣጥረህ ማየት ትችላለህ፣ ከሩቁ ቤትህን መስራት ትችላለህ። እዛ ላይ you can do anything። ዋናውን ስፔስ አግኝተኸዋል። ስለዚህ ከዚህ ነው መጀመር ያለበት። መጀመሪያው ይሄ ነው። መጨረሻውም ደግሞ የሚገርመው እሱ ራሱ ነው። ጀርኒው ግን ደስ ይላል። ለሌሎች የሚያበረክተው ብዙ ነገር አለ። መግቢያችንም እኮ መዳረሻችንም ክርስቶስ መድረስ የምንፈልገው እኮ እሱ ጋር ነው። የምንጨናነቀው ነገር በሙሉ የምንፈልገው ነገር በሙሉ እሱ ጋር ነው ያለው። እሱ ራሱ ነው የምንፈልገውም ደግሞ ገባንም አልገባንም። መንግስተ ሰማያት የተባለው እሱ ራሱ ነው። መንግስተ ሰማያት የተባለው ክርስቶስ ነው፣ ራሱ ክርስቶስ ነው። እሱን ነው የምንፈልገው። ዶክተር መስከረም ለቺሳ ለነበረን ድንቅ ቆይታ በጣም ማመስገን እንፈልጋለሁ። እግዚአብሔር ያክብርልኝ። በጣም ሎቱ ፕሮሰስ ነው ብዬ ነው የማስበው። አይ ቲንክ ጅምር የሚሆኑ ነገሮች ግን ደግሞ በብዙ መልኩ የሚገባደዱ ለእያንዳንዱ ሰው ብዬ አስባለሁ። ለእያንዳንዱ ሰው ብቻ ሳይሆን ኮሌክቲቭ ሊሆን ይችላል ብዬ የማስበው ነገር ነው። ግን በደጃፋችን ለነበረን ረጅምና በጣም ሸጋ ቆይታ ማመስገን እንፈልጋለሁ። እግዚአብሔር ያክብርልኝ። አሜን። አንድ ጥያቄ መጠየቅ ከቻልኩ ነው ደግሞ እስካሁን ስጠየቅ ቆይቼ አንድማ መጠየቅ አለብኝ። ደጃፍ የሚለውን ስም እንዴት መረጥክ ለፖድካስት? አይገርም። አንዴ ብሪፍሊ እንትን ብየዋለሁ፣ ግን በጣም 1 2 3 በርካታ ምክንያቶች አሉት። ዋነኛ ምክንያቴን ብቻ ልንገርሽ እና ሜንስትሪም ሚዲያዎች ተብለው የሚታሰቡት ላይ በጣም ተስፋ ከቆረጡ ሰዎች አንዱ ነኝ። አዘ ፊልም ሜከርም አዘ ሚዲያ ባክግራውንድ እንዳለውም ሰው በብዙ ምክንያቶች ማለት ነው። የሜንስትሪም ሚዲያዎች ለየሀገራቶቻቸው የሚያደርጉት ነገር ለሀገሪቱ አርት፣ ሚዲያ፣ ኮንቴንት የሚፈጥሩት ተስፋ ትሩፋት ማለት ተዘርዝሮ የሚያልቅ አይደለም። ትውልዳቸው ላይ የሚፈጥሩት ኢምፓክት ጭምር ማለት ነው እና ቅድም እንዳልሽው በሙቪዎች ሊሆን ይችላል፣ በዜናዎች፣ በትንታኔዎች፣ በፈለግነው ነገር ብናየው ማለት ነው እና
ዝም ብዬ ሳስተውል ከሆነ ጊዜ በኋላ የሁላችንም ማስተዳደግ ውስጥ በተለይ ወደ ሚዲያ ወደ ሲኒማ ያዘነበልን ሰዎች የሆነ ቦታ ላይ ራሳችንን በእውቀትና በችሎታ ብቁ አድርገን ከዛ በኋላ ሜንስትሪም ሚዲያዎቹን ተቀላቅለናቸው በሆነ መልኩ የምናስባቸውን ነገሮች እንሰራለን የሚል ተስፋ አለና ከሆነ ጊዜ በኋላ እኔም ሃርድ ዌይ ነው የተማርኩት ቅድም አንቺ እንዳልሽው እና ያ ተስፋ አይደለም በብዛት ያለው እንዴት የትውልዱን ጎበዝ ጸሐፊዎች ጎበዝ የሚዲያ ሰዎች አናሊስቶች ወዘተ ተጠቅመን እንዴት አይነት ቫይብራንት ነገር እንፍጠር ሳይሆን ዝም ብሎ የሆነ ደል የሆነና ቅድም የሆነ በቢዝነስ ሞዴል ውስጥ ብቻ ዝም ብሎ የሚሰራላቸውን ነገር ነው የሚከተሉትና ከሆነ ነጥብ በኋላ እኔ ለምንድን ነው ያ ቤቱ ከሆነ ሚዲያው ያ ውስጥ ከሆነ ደጃፍ ላይ ቁጭ ብለን ለምን አናወራም የሚል የግድብ ቤት ውስጥ መሆን የለብንም የምናስባቸው ነገሮች ደጃፍ ላይ ማድረግ እንችላለን። በጣም ጥሩ ይሄ ደጃፋችን ነው። ግን ደግሞ ደጃፍ በጣም ትልቅ ቃል ነው፣ በጣም ኃይለኛም ቃል ነው። እነሱም ሀሳቢ ውስጥ የሆነ ቀን ወደ ቤት እንገባለን። ታንኪዩ ሶ ማች በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እውነት በጣም የሚደንቅ ቆይታ ነው ያለኝ የነበረን እና በእውነትም ደግሞ በጣም በምትጽፊያቸው በምትሰሪያቸው ቪዲዮዎች ቅድም በጠቀስሻቸው በቴሌግራም በበርካታ ፕላትፎርሞች እያደረግሽ ያለሽውን ነገር አሁን በጣም በቅርብ ብቻ ሳይሆን ለረጅም ጊዜ እከታተላቸዋለሁ። ብዙ ፋሲኔት የሚያደርጉኝ እይታዎች አሉሽ ከመጽሐፍቱ ጀምሮ ማለት ነውና አያም ሹር እነዚህ ነገሮችን ፍሬዎቹን ደግሞ የምታይባቸው በጣም ቅርብ ጊዜያት ይኖራሉ ብዬ ተስፋ አደርጋለሁ። እግዚአብሔር ይፍቀደው።